ኦሮምኛ ብትናገሩም እርምጃ መውሰዳችንን የማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል። ሁለት ቤት መጫወት አይቻልም ማለት ነው። እኛ የምንሄድበት ሀገር የለንም። ሀገራችን ይሄ ስለሆነ ሰላም እንፈልጋለን። እስኮርት ያላችሁ ሰዎች በነፃነት ልማታችን፣ ሰላማችን፣ ዲሞክራሲ ካገዛችሁ እሰየው በደስታ። ከዛ ውጭ ግን ለመነገጃ የምትጠቀሙበት ከሆነ በዚህ ሁኔታ በነፃነትና በዲሞክራሲ ስም የሚቀለድ ነገር እንዳልሆነ ታሳቢ ማድረግ ያስፈልጋል። እንደዚህ አይነት ችግሮች አሉ። አሁን ለመያዝ ለመቆጣጠር ሲደረግ ጥረት ግን ዘር ነው የሚሆነው። ሲሰረቅና ሲዘረፍ ለግል ነው። ለዘሩ አንድ ውሃ አንድ ጉድጓድ ውሃ የቆፈረ ሰው የለም። በቅርቡ በኦህዴድ ሴንትራል ኮሚቴ ውይይት ላይ አንድ ጓድ በጣም የሚገርም ነገር አነሳ። ሚዲያ ላይ ስንወጣ ኦሮሞማ እንላለን፣ ኦሮሞነት እንላለን። ቢሮ ግን አንቀመጥም፣ ስራችን አንሰራም። አንድም ሰርቪስ ኦሮሚያ ውስጥ ህዝቡ ክፍያ ሳያገኝ ጉቦ ሳይከፍል የእጅ መንሻ ሳይሰጥ ሰርቪስ አያገኝም። የኛ ኦሮሞማ ንግድ ነው አለ። በጣም ትክክል ነው።